ደሴ ከተማ አቅራቢያ ዛሬ ብርቱ ውጊያ እንደነበር አንድ የከተማው የዓይን እማኝ ለዶይቼ ቬለ ተናገሩ። የደሴ ከተማ ምክትል ከንቲባ አቶ ሰይድ ዩሱፍ በከተማይቱ አቅራቢያ የተኩስ ድምጽ የሚሰማ ቢሆንም ከተማው ላይ ጠላት እንዳሰበው የተረበሸ ነገር የለም ብለዋል። የህወሓት ኃይሎች ወረራ በፈጸሙባቸውና የመንግስት ኃይሎች መልሰው በተቆጣጠሯቸው የአማራና የአፋር ክልል አካባቢዎች ከ480 በላይ ሰዎች መግደላቸውን የኢትዮጵያ ፍትህ ሚኒስቴርና የፌዴራል ፖሊስ አስታወቁም። በሲቪል የሚመራውን አስተዳደር አስወግዶ ስልጣኑን የተቆጣጠረው የሱዳን ወታደራዊ ምክር ቤት በአንድ ሳምንት ጊዜ ውስጥ አዲስ ጠቅላይ ሚኒስትር እንደሚሰይም ይፋ አደረገም። በየመን ማዕከላዊ የማሪብ ግዛት የሁቲ አማጽያን አደረሱ በተባለ የባለስቲክ ሚሳኤል ጥቃት ህጻናትና ሴቶችን ጨምሮ 11 ሲቪሎች መገደላቸውን የደህንነት ባለስልጣናት ዛሬ አርብ አስታወቁ። ዜናውን በዝርዝር። ደሴ ከተማ አቅራቢያ ዛሬ ብርቱ ውጊያ እንደነበር አንድ የከተማው የዓይን እማኝ ለዶይቼ ቬለ ተናገሩ። የደሴ ከተማ ምክትል ከንቲባ አቶ ሰይድ ዩሱፍ በከተማይቱ አቅራቢያ የተኩስ ድምጽ የሚሰማ ቢሆንም ከተማው ላይ ጠላት እንዳሰበው የተረበሸ ነገር የለም ብለዋል። የህዝቡ የተለመደ እንቅስቃሴ መቀጠሉንም አክለው ተናግረዋል። በትናንትናው ዕለት ምንነቱ ያልታወቀ ከባድ የጦር መሳሪያ ባደረሰው ጉዳት አንድ ሰው ላይ ከባድ፣ ሁለት ሰዎች ላይ ደግሞ ቀላል፣ በአጠቃላይ 3 ሰዎች ላይ የመቁሰል አደጋ መድረሱንም አቶ ሰይድ ገልጠዋል። ትናንትና በተደጋጋሚ የከባድ መሳሪያ ተኩስ ወደ ከተማው ተተኩሷል። የትንጋንት 3 የሚሆኑ ንጹሃን ዜጎች ላይ ቀላልና ከባድ ቁስለት አድርሷል። ነገር ግን በዚህ የተኩስ ህብረተሰቡ ሳይረበሽ አሁንም ከተማው ጋር ተረጋግተው ማድረግና መስራት የሚገባውን ነገር እየሰራ ነው ያለው። የከባድ ጦር መሳሪያ ጥቃቱ ትናንት የተሞከረው ከሰሜን ወሎ ዞን ተፈናቅለው የመጡ የህብረተሰብ ክፍሎች አርፈውበት በነበረ መጠለያ አቅራቢያም ነው ብለዋል። ዓላማውም መጠለያው ላይ ጉዳት ማድረስ እንደነበር ምክትል ከንቲባው ተናግረዋል። ሌላው የደሴ ከተማ ነዋሪ አቶ ይመር ሐሰን በበኩላቸው ትናንት ሐሙስና ከትናንት በስቲያ ረቡዕ በተተኮሰ የከባድ መሳሪያ 2 ሰዎች መሞታቸውን ለዶይቼ ቬለ ገልጸዋል። በጥቃቱ የእርሳቸውን ጨምሮ በጎረቤቶቻቸው ንብረት ላይ ጥፋት መድረሱን ያስረዳሉ። ትናንትም በተለያየ ጊዜ ከትናንት ወዲያም ገራዶ አካባቢ አንድ ሰው ሞቷል የሚባል ነገር ነው ያለው። በትናንትናው 9 ሰዓት አካባቢ ላይ አንድ ከኔ በር ላይ ከባድ መሳሪያ ወድቆ ንጹሃንን የአንድ ሰው ህይወት ቀጥፏል። የኔን ጨምሮ የኔ ቤት የቤቶች መስታወት ሱቅ ነበረኝ። የሱቄን እቃ ብሎኬቱን ንዶ ያው አውድሞብኛል። የጎረቤቶችን በአጠቃላይ ወደ 4 ቤት ጣራው፣ ግድግዳው ምናምን የተጎዳ አለ። ይሄ ነው። ዛሬ ረፋዱ ላይ ደግሞ ደሴ ዩኒቨርሲቲ አቅራቢያ ከፍተኛ ውጊያ እየተደረገ መሆኑንና በከተማይቱ አቅራቢያ የተኩስ ድምጽ እንደሚሰማ አቶ ይመር ተናግረዋል። የህወሓት ኃይሎች ወረራ በፈጸሙባቸውና የመንግስት ኃይሎች መልሶ በተቆጣጠሯቸው የአማራና የአፋር ክልሎች አካባቢዎች ከ480 በላይ ሰዎችን መግደላቸው የኢትዮጵያ ፍትህ ሚኒስቴርና የፌዴራል ፖሊስ አስታወቁም። ሁለቱ ተቋማት በሰሜንና ደቡብ ጎንደር ዞኖች እንዲሁም በአፋር ክልል የተወሰኑ ወረዳዎች ተፈጸሙ ባሏቸው ወንጀሎች ላይ የተደረገውን ምርመራ የመጀመሪያ ግኝት ዛሬ ይፋ አድርገዋል። በተጠቀሱ አካባቢዎች በድምሩ 482 ሰዎች በህወሓት ታጣቂዎች መገደላቸውን የገለጸው የሁለቱ ተቋማት የምርመራ ሪፖርት በ165 ሰዎች ላይ የአካል ጉዳት መድረሱን ገልጿል። በተጨማሪም 109 ያስገድደው መድፈር ተግባር ተፈጽመዋል ብሏል። በሁለቱ ክልሎች ከ1200 በላይ የምስክሮችን ቃል ማሰባሰቡን ሪፖርቱ ጠቅሷል። በዚህም የኢሰብአዊ አያያዝ፣ እገታ እንዲሁም የግለሰቦችና የመንግስት እንዲሁም መንግስታዊ ያልሆኑ ተቋማት ንብረት የመዝረፍና የማውደም ተግባር መፈጸማቸውን እንደተረጋገጠ በፍትህ ሚኒስቴር የጠቅላይ አቃቤ ህግ ዘርፍና የፌዴራል ፖሊስ ወንጀል ምርመራ ቢሮ አስታውቀዋል። በወቅቱ ከ290 ሺህ በላይ ሰዎች ከቤት ንብረታቸው እንደተፈናቀሉም በሪፖርቱ ተጠቅሷል። የኢትዮጵያ ሰብአዊ መብቶች ኮሚሽን በተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን ጋር በመተባበር በትግራይ ግጭት ላይ ያደረጉት የምርመራ ውጤት በቅርቡ ይፋ ያደርጋሉ ተብሎ ይጠበቃል። በሲቪል የሚመራውን አስተዳደር አስወግዶ ስልጣኑን የተቆጣጠረው የሱዳን ወታደራዊ ምክር ቤት በአንድ ሳምንት ጊዜ ውስጥ አዲስ ጠቅላይ ሚኒስትር እንደሚሰይም ይፋ አደረገም። የጦሩ መሪና የሉዓላዊ ምክር ቤት ፕሬዝዳንት ሌፍትናንት ጀነራል አብዱል ፈታህ አልቡርሃን ለአንድ የሩሲያ ጋዜጣ በሰጡት ቃለ ምልልስ
አዲሱ ጠቅላይ ሚኒስትር ከወታደራዊ ኃይሉ ጋር ስልጣን የሚጋራ አዲስ ካቢኔ ያዋቅራል ብለዋል። አልቡርሃን በሽግግሩ ወቅት ምርጫው እስኪደረግ ድረስ ህዝቡን የመምራትና የመርዳት ሀገራዊ ግዴታ አለብን ማለታቸውን የጠቀሰው የአሶሺየትድ ፕሬስ ዘገባ ነገር ግን በጄኔራሎቻቸው ለጠቅላይ ሚኒስትርነት የሚታጩ ግለሰቦች ዝርዝር አለመዘጋጀቱን ነው ያመለከተው። በተያያዘ ወታደራዊ መፈንቅለ መንግስቱን ተከትሎ የሲቪል አስተዳደር ወደ ቦታው እንዲመለስ በሚጠይቁ ተቃዋሚዎች ላይ የጸጥታ ኃይሎች በወሰዱት እርምጃ በትንሹ 9 ሰዎች ተገለው ከ170 በላይ መቁሰላቸውን የተባበሩት መንግስታት ድርጅት አስታውቋል። የዲሞክራሲ ተሟጋች ቡድኖች በበኩላቸው ወታደራዊ መፈንቅለ መንግስቱን ለማስቆም ነገ ቅዳሜ ሚሊዮን ሰዎች የሚሳተፉበት ታላቅ ሰላማዊ ሰልፍ ጠርተዋል። ጄኔራል አብዱልፈታህ አልቡርሃን ሰሞኑን ለመገናኛ ብዙሃን በሰጡት መግለጫ በሱዳን ምርጫ እስኪደረግ ድረስ ወታደራዊ ምክር ቤቱ የበላይ በመሆን ሀገሪቱን እንደሚያስተዳድሩ ይፋ አድርገዋል። ይህ ዶይቼ ቬለ ነው። በአፍሪቃ የኮሮና ተዋሲ ወረርሽኝ እየተስፋፋ ባለበት ሁኔታ ውስጥ በተያዘው የጎርጎርሳውያኑ 2021 መጨረሻ 5 ሀገራት ብቻ 40 ከመቶ የህዝባቸውን ቁጥር ሙሉ በሙሉ ሊከትቡ እንደሚችሉ የዓለም የጤና ድርጅት አስታወቀም። በአህጉሪቱ ያለውን የክትባት አቅርቦት እጥረት ለመፍታት በዓለም አቀፍ ደረጃ ያስፈልጋል የተባለው የ2.2 ቢሊዮን ሲሪንጅ አቅርቦትን ለማሳካት አምራቾች የምርት መጠናቸውን እንዲያሳድጉም የዓለም የጤና ድርጅት በአፍሪቃ ጠይቋል። ለክትባቱ ልዩ አገልግሎት የሚፈለገው የክትባት መስጫ ሲሪንጅ በዓለም አቀፍ ደረጃ እጥረት እንደገጠመው ያስታወቀው ድርጅቱም እስከ 2022 የመጀመሪያው ሩብ ዓመት ድረስ እጥረቱ ላይፈታ ይችላል ሲል ስጋቱን ገልጿል። በአፍሪካ ኬንያ፣ ደቡብ አፍሪካና ሩዋንዳ አሁን የክትባት መስጫ ሲሪንጅ አቅርቦት እንደገጠማቸው ሮይተርስ የዜና ወኪል ዘግቧል። በቀጣዩ የጎርጎርሳውያኑ 2021 መጀመሪያ አካባቢ ወደ አፍሪካ የኮቪድ-19 ክትባት በብዛት ሊገባ እንደሚችል የጠቆመው ዘገባው ነገር ግን የሲሪንጁ አቅርቦት በገጠመው እጥረት የክትባት አሰጣጡን እንዳያሰናክለው ተሰግቷል። በአፍሪካ እስካሁን 77 ሚሊዮን ሰዎች ብቻ ሙሉ የኮቪድ-19 መከላከያ ተከትበዋል። ይህ ደግሞ ካለው የህዝብ ቁጥር 6 ከመቶ ብቻ ነው ተብሏል። የዓለም የጤና ድርጅት ትናንት ሐሙስ ባወጣው ዘገባው በአፍሪካ 8.5 ሚሊዮን ሰዎች በተዋሲው ሲያዙ 217 ሺህ ሰዎች ደግሞ ከኮሮና በተያያዘ ህይወታቸውን አጥተዋል። በየመን ማዕከላዊ የማሪብ ግዛት የሁቲ አማጽያን አደረሱ በተባለ የባሊስቲክ ሚሳይል ጥቃት ህጻናትና ሴቶችን ጨምሮ 11 ሲቪሎች መገደላቸውን የደህንነት ባለስልጣናት ዛሬ አስታወቁም። በጥቃቱ ከሞቱት በተጨማሪ 16 ሰዎች ላይ ጉዳት ደርሷል። በግዛቲቱ አላምድ በተሰኘች መንደር በአንድ ዋና የጎሳ መሪ ግለሰብ ቤተሰብ ላይ ትናንት ሐሙስ ደረሰ በተባለው በዚሁ ጥቃት 11 የመኖሪያ ቤቶች መውደማቸውን አሶሺየትድ ፕሬስ ዘግበዋል። የሁቲ አማጽያን በሰሜናዊ የመን የምትገኘውና በነዳጅ ዘይት የበለጸገችውን ስልታዊቷን የማሪብ ከተማ ለመቆጣጠር ዓመታት የፈጀ ብርቱ ትግል ሲያደርጉ ቆይተዋል። ነገር ግን ባለፉት ጥቂት ወራት በሳዑዲ አረቢያ መራሹ የጥምር ጦር ከሚደገፈው የየመን ማዕከላዊ መንግስት አንጻር በማሪብ ከተማ ዙሪያ ገፍተው ይዞታቸውን ማጠናከራቸው ነው የተነገረው። ባለፉት ጥቂት ሳምንታት ሁለቱም ኃይሎች በርካታ ተዋጊዎቻቸው የተሳተፉበት ብርቱ ውጊያ ሲያደርጉ ቆይተዋል። ጥምሩ ጦር ከትናንት በስቲያ ረቡዕ 105 የሁቲ ታጣቂዎችን በጦር ጀት ባደረሰው ጥቃት መግደሉን ገልጾ ነበር። በማሪብ ከተማ ዙሪያ ከ170 ሺህ በላይ ተፈናቃይ ስደተኞች ሰፍረው መገኘታቸውን ተከትሎ የሰሞንኛው ውጊያ ብርቱ ሰብአዊ ጥፋት እንዳያስከትል አስግቷል። ይህ ዶይቼ ቬለ ነው። የዓለም የጤና ድርጅት ዋና ኃላፊውን ዶክተር ቴዎድሮስ አድሃኖም ለቀጣይ ዙር ብቸኛ ተወዳዳሪ መሆናቸውን ዛሬ አስታወቀም። ዶክተር ቴዎድሮስ በማመልከቻ ጽሑፋቸው ኮቪድ-19 ወረርሽኝ ዓለምን ማንኮታኮቱን ገልጠው በሁለተኛ ዙር የስልጣን ዘመናቸው ዓለማችንን ለመሰል ወረርሽኝ በእርግጥ ዝግጁ መሆኗን ማረጋገጥ ፍላጎታቸው መሆኑን ጠቁመዋል። ዶክተር ቴዎድሮስ አድሃኖም የዓለም የጤና ድርጅት ዋና ኃላፊ ሆነው የተመረጡት በጎርጎርሳውያኑ 2017 ነበር። የ5 ዓመት የስልጣን ዘመናቸውን ባለፈው ነሐሴ ወር ውስጥ ነበር የተገባደደው።
መስከረም 13 ቀን 2014 ዓ.ም በነበረው ቀነ ገደብ በአባል ሀገራት የቀረበው እጩ አንድ ብቻ ነበር። እርሳቸውም ዶክተር ቴድሮስ አድሃኖም ገብረ ኢየሱስ ናቸው ሲል የዓለም የጤና ድርጅት በመግለጫው አስታውቋል። ዶክተር ቴድሮስ በ28 ሀገራት እጩ ሆነው መቅረባቸውንም ዓለም አቀፉ ድርጅት ይፋ አድርጓል። ከሰሜኑ የኢትዮጵያ ጦርነት ጋር በተያያዘ በርካታ ኢትዮጵያውያን ዶክተር ቴድሮስ እጃቸው አለበት ሲሉ ይከሳሉ። እንደ ጎርጎርሲዮስ አቆጣጠር ከ2018 እስከ 2020 ድረስ ባሉ ጊዜያት በኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ 21 የዓለም የጤና ድርጅት ሰራተኞች ያስገድደው መድፈርና የወሲብ ጥቃት መፈጸማቸው እንደተገለጠ የፈረንሳይ ዜና አገልግሎት ዘግቧል። ዶክተር ቴድሮስ አድሃኖምን የዓለም አቀፉ የጤና ድርጅት ዋና ኃላፊ ሆኖ ዳግም እንዲመረጡ የእጩነት ድጋፍ ከሰጡ ሀገራት መካከል 38 የአውሮፓ ሀገራት ይገኙበታል። ከአፍሪቃ ኬንያ እና ሩዋንዳ ድጋፋቸውን ሰጥተዋቸዋል።